ይህንን ዘዴ ብቻ በመጠቀም የቪዲዮአችሁን የድምጽ ጥራት በእጥፍ መጨመር እንደሚቻል ታውቃላችሁ? አብዛኛው የቪዲዮ ባለሙያ የድምጽ ጥራት 60% የሚሆነውን የቪዲዮ ኳሊቲ ይወስናል ይላሉ። በትንሹ ማይክ እንግዛ ብንል ከ10,000 ብር እስከ 50,000 ብር ወጪ ሊያስወጣን ይችላሉ። ከዛሬ ጀምሮ ኮንተንት ክሬተር ለመሆን ምንም አይነት ማይክ አያስፈልገንም። ደስ የሚለው ነገር ሁሉንም የምንሰራው በስልካችን ብቻ ነው። ለምሳሌ ይሄን ቪዲዮ እዩት። ሰላም ጤና ይስጥልኝ። የዛሬ ቴክኖሎጂ ዜናችን የሚሆነው በኢትዮጵያ ስላለው የኢንተርኔት ሁኔታ ነው። ጥናቶች እንደሚያሳዩት ከሆነ በሀገራችን የሶሻል ሚዲያ ተጠቃሚዎች ቁጥር እየጨመረ ነው። ይህም ለብዙ ወጣቶች አዳዲስ የሥራ እድሎችን እየፈጠረ ይገኛል ተብሏል። እንዳያችሁት ባክግራውንድ ላይ አላስፈላጊ ሳውንድ ገብቶብናል። ይህንን ሳውንድ ወደዚህ ኩልል ወዳለ ድምጽ ቀይረነዋል። ሰላም ጤና ይስጥልኝ። የዛሬ ቴክኖሎጂ ዜናችን የሚሆነው በኢትዮጵያ ስላለው የኢንተርኔት ሁኔታ ነው። ጥናቶች እንደሚያሳዩት ከሆነ በሀገራችን የሶሻል ሚዲያ ተጠቃሚዎች ቁጥር እየጨመረ ነው። ይህም ለብዙ ወጣቶች አዳዲስ የሥራ እድሎችን እየፈጠረ ይገኛል ተብሏል። በእነዚህ በሶስት ስቴፖች ድምጻችንን ስቱዲዮ እንደተቀረጸ እናደርገዋለን። የተለያዩ የዩቲዩብ ቲፖችን ከፈለጋችሁ ይህንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳይረሳ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮ ላይክ በማድረግ እንጀምራለን። እንደምትወዱት አልጠራጠርም። የመጀመሪያው ስቴፕ የሚሆነው ቪዲዮውን ወደ ኦዲዮ መለወጥ ነው። ስለዚህ ወደዚህኛዋን አፕሊኬሽን እንገባለሁ። ማንኛውንም የምጠቀምበትን አሴትም አፕሊኬሽንም ቴሌግራም ላይ ታገኛላችሁ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛ ሁሉንም ፐርሚሽን አለው ካላችሁ በኋላ የምፈልጉትን ቪዲዮ መምረጥ ነው። የምፈልገውን ቪዲዮ መርጥለው። ስለዚህ በዚህ መልኩ ይደረድርልኛል። ቪዲዮውን በዚህ መልኩ ከደረደረው በኋላ ላይ የራይት ምልክት አለች። የራይት ምልክቷን ተጭነን ኮንቨርት ማድረግ ነው። እንደዚህ አይነት ፊውቸር ሲያመጣልን ኤክስን ተጭነን ኮንቨርት ያደርግልናል። በሰከንድ ውስጥ ነው ኮንቨርት የሚያደርገው። በዚህ መልኩ ኮንቨርት አድርጎ ጨርሶልናል። አንደኛውን ስቴፕ ጨርሰናል። ወደ ሁለተኛው ስቴፕ እንሄዳለን። ሁለተኛው ስቴፕ ክሮም ላይ እንገባና አዶቤ ብሮድካስት ብለን እንሰርቻለን። ልክ እንደሰረችን መጀመሪያው ላይ የሚመጣልንን እንጫንና ከዛ እንደዚህ አይነት ፊውቸር ይኖረዋል። እንደዚህ አይነት ፊውቸር ሲኖረው በደንብ አይታይም። እንደምታዩት በስልክ ስለሆነ በደንብ አይታይም። ወደ ዴስክቶፕ ሳይት ማድረግ አለብን። ከዚህ በቀደምም እንደዚህ አይነት ቪዲዮ ሰርቻለሁ። ዴስክቶፕ ሳይት ለማድረግ ምንድነው የምናደርገው? 3 ነጠብጣቧን ነክተን ዴስክቶፕ ሳይት የምትለዋን ክሊክ ማድረግ ነው። ከዛ በቀጥታ ዴስክቶፕ ሳይት ያደርግልናል። እንደምንፈልገውም ያሳየናል። እዚች ጋር ኢንሃንስ ብትላለች። ይሄው ኢንሃንስ ስፒች የሚል አለ። ኢንሃንስ ስፒች የሚለውን ስንነካው ጉግል አካውንት እንድንከፍት ያዘናል። አካውንት እንድከፍት ያዘናል። እኔ ጉግል አካውንት ስላለኝ በጉግል አካውንት መሄድ እችላለሁ። በፌስቡክም አካውንት ታላችሁ በፌስቡክ አካውንት መሄድ ትችላላችሁ። የምፈልገውን አካውንት መርጥና ኮንቲኒው የሚል አለ። ኮንቲኒው የሚለውን ስጫ ነው። አሁን አካውንታችን ከፍተን ጨርሰናል ማለት ነው። እንደምታዩት አካውንት መከፈቱን ለማረጋገጥ ከላይ የፕሮፋይል ምልክታችሁን ያመጣላችኋል። አሁን ቹዝ ፋይል የሚለው መርጥና ፎቶ ኤንድ ቪዲዮ የሚል መምረጥ ትችላላችሁ። እዛው ላይ ቪዲዮ ሪከርድ ማድረግ ትችላላችሁ። እንደፈለጋችሁ ማድረግ ትችላላችሁ። አሁን እኔ ኦዲዮውን ካለበት ቦታ አምጥቼ አፕሎድ አደርገዋለሁ። እንደምታዩት ኦዲዮውን ያስቀመጥኩት ቅድም ኤክስትራክት ያደረኩትን ኦዲዮ ያስቀመጥኩት እዚህ ጋር ነው። አፕሎድ እያደረገ ነው። በጣም ነው አፕሎድ ሲያደርግ የሚዘገየው። ስለዚህ ቅድም ያሳየዋችሁን ኤክስትራክት ማድረጊያ ተጠቀሙበት። ፋይሉን በጣም ነው ቀንሶ የሚያመጣልን። አሁን ይሄ አፕሎድ ማድረገው 3 ኪሎባይት እንደዚህ አካባቢ ነው። በጣም ትንሽ ነው። እንደምታዩት ኢንሃንስ አድርጎ ጨርሶልናል። ከዚህ በኋላ ዳውንሎድ ማድረግ ነው የሚቀረን። ከስር ዳውንሎድ ምልክታችሁን ነክተን ዳውንሎድ ማድረግ ነው። ሁለተኛውን ስቴፕም በዚህ መልኩ አጠናቀናል። ወደ ሶስተኛው ስቴፕ ስንሄድ ቪኤን የሚባል አፕሊኬሽን አለ። ልክ እንደ ካፕከት ነው የሚያገለግለን። ኤዲት ለማድረግ ኮንተንት ክሬተር ለመሆን ምርጥ አፕሊኬሽን ነው። አብዛኛውን ጊዜ እጠቀምበታለሁ። ከዛ ቅድም ኤክስትራክት ያረኩትን ቪዲዮ አመጣዋለሁ እዚች ጋር። ይሄ ኖርማል ቪዲዮ ነው።
ማዳመጥም ትችላላችሁ። ሰላም ጤና ይስጥልኝ። የዛሬ ቴክኖሎጂ ዜናችን የሚሆነው በኢትዮጵያ ስላለው የኢንተርኔት ሁኔታ ነው። ጥናቶች እንደሚያሳዩት ከሆነ በሀገራችን እንደሰማችሁት ነው፣ ባክግራውንድ ላይ ጫጫታ አለ። ስለዚህ ኢንሃንስ ያደረግነውን ኦዲዮ እናስገባለን። የሙዚክ አይነት ምልክት አለች። ሚውዚክ የምትለዋን እንጫንና ማይ ላይብረሪ የሚል አለ። እሱን ተጭነን ኦዲዮአችንን እንመርጣለን። ሰላም ጤና ይስጥልኝ። ይሄ ነው። ሰላም ጤና ይስጥ ኢንሃንስ የተደረገው ኦዲዮ ይሄ ስለሆነ ራይት ምልክቷን ተጭነን አድ እናረጋለን። ያው እንደምትወጥ አድ አድርጎልኛል ማለት ነው። ከላይም ከታችም አለ። ስለዚህ ግዴታ የታችኛውን ሳይለንት ማድረግ ስላለብን ሳይለንት ምልክት መጫናለች። እዚች ጋር የድምጽ ምልክት አለች። እሷን ሳይለንት አድርገናል። የዛሬ ቴክኖሎጂ ዜናችን የሚሆነው በኢትዮጵያ ስላለው የኢንተርኔት ሁኔታ ነው። ጥናቶች እንደሚያሳዩት ከሆነ በሀገራችን የሶሻል ሚዲያ ተጠቃሚዎች ቁጥር እየጨመረ ነው። ይህም ለብዙ ወጣቶች አዳዲስ የስራ እድሎችን እየፈጠረ ይገኛል ተብሏል። ኢንሃንስ አድርጎ ባክግራውንድ ላይ ያለውን ኮተት ጥሎልናል። ኤክስፖርት ማድረግ ብቻ ነው የሚቀረን። አሁን ኤክስፖርት ለማድረግ ላይ ቀስተ ነገር አለች። ኤክስፖርት ምልክት፣ የኤክስፖርቱን ምልክት ተጭነን ኤክስፖርት ማድረግ ነው። ሶስተኛውን ስቴፕ አጠናቀን ጨርሰናል። ያው ቪዲዮውን ኤክስፖርት አድርጎ ሲጨርስ ፋይላችሁ ላይ ገልብጦ ያስቀምጠላችኋል። ምንም አይነት ጫጫታ አይኖርም፣ ማዳመጥም ትችላላችሁ። አብዛኛው ዩቲዩበር ይሄንንም ዘዴ ሲጠቀመው አያለው። ከላይ ደን የምትለዋን